ብላ አቤል ገብቶ ምግብ እየሰራ ነው። እርጉዝ ስለሆነች እየተንከባከባት ያማራት ምግብ በአጠቃላይ አቤል ሰርቶ የሰራው ምግብ አቀራረበ። ከዛ አጎረሳት። ወደድሽው የኔ ፍቅር እንደፈለግሽ ሆነልሽ ይላታል። አዎ አለችው። ከዛ የበሉበትን ሰሃን አጣጠበ። ቤታዬ የኔ ውድ ሚስት ደናዋይ ወደ ስራ ሊሄድ ነው አለ። አቤልም ሻንጣውን ይዞ ወደ ስራው ሄደ። ቤታየም ወዲያውኑ ለቀድሞ ፍቅረኛዋ ዴቪድ ስልክ ደወለችለት። ዴቪድ መጣና አብራህን ገበያ እንሂድ አለችው። ሄደው ሾፕ አደረጉ። ሲመለሱ ሰው ፎቶ አንስቶ ለአቤል ላከለት። ከዛ አቤል ፎቶዋን አየና በጣም ተናደደ። እቺ እኔን አግብታ ያለ ከቀድሞ ፍቅረኛዋ ጋር እየተገናኘች ብሎ ተናደደ። በሞተር ተነስቶ መጣ። ዴቪድ እዚህ ጋር ሻይ ቡና እያላት ነው። በእርግጥ ምንም አይነት ግንኙነት የላቸውም። ከዛ አቤል መጣና ተደባደቡ። ከዛ አብረው መንገድ ላይ አቤልን እየተከተለች ያለ ልጁ የኔ ላይ ሆንም ይችላል የዴቪድ ይሆናል ብሎ ጥሏት መንገድ ላይ ሲሄድ ፈጣሪ እኔ አቤል ላይ አልማገጥኩበትም በተሳሳተ መንገድ ነው የተረዳኝ እባክህ እርዳኝ እያለች ወደ ፈጣሪዋ እያለቀሰች እያለ ዴቪድ መጥቶ ተነሺ ቤት ታያለ አነሳትና ይሄው በቃ አይምሯቸው ውስጥ ያለው ነው። ከዛ ዴቪድ በጣም አዝኖ ቢሮ ቁጭ አለ ጭንቅላቱን ይዞ። ከዛ እያሰበች ነው። ቤታ ግራ ተጋብታለች። እኔ ያልማገጥኩበትም እያለች ነው። ያንተ ነው የኔ ነው ልጁ እየተባባሉ ዴቪድ ግን የኔ አይደለም ልጁ ከኔ ጋር ምንም የላትም ሲል አቤል ተጸጽቶ እየሮጠ ወደ ቤታ ሄደ። ከዛ ይቅርታ ጠየቃት፣ አበባ ገዛላት፣ ሳማት። ቤታም ወለደች። አቤል የሚመስል ልጁና ሚስቱ መንከባከብ ጀመረ። ምግብ ሰርቶ ለቤታ አራስ ቤት እንደገና ያበላታል፣ ያጎርሳታል፣ ሾርባ ሰርቶ ያጠጣታል። ቤታዮ